መድሎተ ጽድቅ የእውነት ሚዛን። አዘጋጅ ዲያቆን ያረጋል አበጋዝ። መጋቢት 2007 ዓ.ም አዲስ አበባ። መታሰቢያነቱ። የዚህ መጽሐፍ መታሰቢያነቱ አንድ ጥልቅ የነገር ሃይማኖት ዕውቀትን ከቤተክርስቲያንና ሕይወት ጋር፣ ዓላማን ከጽናት ጋር፣ ቤተክርስቲያኒቱን ነባራዊ ሁኔታ የወደፊቱን ዘመን እጅግ አርቆ ከማየትና ከመረዳት ጋር ሐሳብን ከተግባር ጋር አዋህደው ይዘው እግዚአብሔር በሰጣቸው አነስ ያለ ዕድሜ ተገቢ የሆነ አዎንታዊ ለውጥ በሚያመጣ መንገድ ታላቅ ሥራዎችን ለሰሩት ጠንካራ ጭብጥ ያላቸውን መጽሐፍት ጽፈውን ላለፉት እጅግ ለሚወዷትና ብዙ ሥራ ላቀሉላት ቤተክርስቲያናቸው አገልግሎት ሲወጡና ሲወርዱ በመኪና አደጋ ሕይወታቸው ላለፈው በአጠቃላይ ትውስታቸው ጽናትና ልዩ ብርታት ለሚፈጥረው ለብፁዕ አቡነ ጎርጎርዮስና የቤተክርስቲያን ጠላቶችና ክፉዎች ሠራተኞቻቸው በቤተክርስቲያኒቱ ላይ ለከፈቱት ግብሯን የማክፋፋትና ስሟን የማጥፋት ዘመቻ መሳሪያ እንዲሆናቸው በማሰብ በጻፏቸው መጽሐፍት ላይ ድንቅና ጥልቅ በሆነ ሁኔታ ኮካ ሃይማኖትና መድሎተ አሚን የተሰኙ መጽሐፍትን ለጻፉት በእነዚህ ድንቅ መጽሐፍቶቻቸውም የሐሰት ሰዎች የደረቡትን የበግ ለምድ ገፈው ተኩላነታቸውን ላጋለጡትና ባዶነታቸውን ላሳዩት ዘመናቸውን ቀድመው ለተረዱትና ቅድስት ቤተክርስቲያን የሚያስፈልጋትን ዘመኑን የዋጀ የኖላዊነት አገልግሎት በሚገባ ላስተዋሉት ለኦርቶዶክሳዊ ተዋሕዶ ሃይማኖት መጠበቅ የሚቻላቸውን ሁሉ ላደረጉት ለመልአከ ብርሃን አድማሱ ጀንበሬ ይሁንልኝ ምስጋና። በመጀመሪያ የሁሉ ነገር ባለቤት መልካሙን ነገር ሁሉ ከእርሱ የሆነ ቸርና ይቅር ባይ መሐሪና ሩህሩህ የሆነው ስለኛ ሁሉን ነገር ያደረገው ልዑለ ባሕሪ ቅዱስ እግዚአብሔር ይህን መጽሐፍ እንዳዘጋጅ ስላደረገኝ ስለማይነገር ስጦታው እግዚአብሔር ይመስገን እላለሁ። የእግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። አሜን አሜን። ለይኩን አባታዊ ትምህርታቸውና ምክራቸው ለሚያግዘኝ እንዲሁም ረቂቁን ለተመለከቱልኝና ጠቃሚ አስተያየታቸውን ለሰጡኝ ለአባቴ ለየኔታ መምህር ደጉ ዓለም ካሳ ምስጋና ከፍ ያለ ነው። በዚህ መጽሐፍ ዝግጅት ሂደት ረቂቁን ከመመልከት ባሻገር ዘርፈ ብዙ በሆነ መልኩ ረዱኝና ጠቃሚ ምክራቸውን አስተያየታቸውን ለሰጡኝ ለቀሲስ ዶክተር ስሙ ምትኩ፣ ለዲያቆን ብርሃኑ አድማስና ለሳሙኤል ፈቃዱ ልባዊ ምስጋና አቀርባለሁ። እንዲሁ ረቂቁን ከመመልከትና ሁለንተናዊ ከሆነ ሐሳብና ምክር ጀምሮ ለዚህ መጽሐፍ ዝግጅት የሚያስፈልጉትን መጽሐፍት ማሰባሰብና በመሳሰለው ሂደት ሁሉ ዘወትር ድጋፋቸው ላልተለየኝን እህቴን ወይዘሮ ዘውዴ ገብረ እግዚአብሔርን እና ወንድሜን ኢንጂነር ኃይለዓለም ወርቁን አመሰግናለሁ። ሁላችሁም በዚህ መጽሐፍ ዝግጅት ሂደት በሐሳብና በተግባር አብራችሁኝ ደክማችኋልና እግዚአብሔር ድካማችሁን ድካመ ቅዱሳን ያደርግላችሁ እላለሁ። እንዲሁም የዚህን መጽሐፍ የሽፋን ስዕል መልካም አድርጎ ለሰራው ሰዓሊ ለዘሪሁን ገብረ ወልድ፣ የመጽሐፉን የውስጥ ገጽ ቅንብር ለሰራችው አዜብ ጌታቸው ከፍ ያለ ምስጋና አቀርባለሁ። ከእነዚህም ጋር ለአቶ ተስፋዬ ቢሆነኝ፣ ለአቶ ተሻለ ሞላ፣ ለአቶ ደጀኔ ኢብሳና ለአቶ መስፍን መንግስቱ ከነቤተሰቦቻቸው ምስጋናዬን አቀርባለሁ። ከነዚህም በተጨማሪ ከሐሳብና ከምክር ጀምሮ በጸሎትና አስፈላጊ በሆነ ሁሉ የረዱኝን ስራው የት ላይ እንደደረሰ በመጠየቅና እንዲፈጸም በማበረታታትና በመሳሰለው ሁሉ የተሳተፉትን ሌሎችንም ሁሉንም ልዑል እግዚአብሔር በቸርነቱ ደጉን ዋጋ ይከፍላቸው ዘንድ ቅዱስ ፈቃድ ይሁን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በግድም እግዚአብሔር ሰውን ሲፈጥረው ድንቅና ልዩ በሆነ በብዙ ጸጋዎች አክብሮ ፈጥሮታል። ከእነዚህም ጸጋዎች መካከል አንዱና ታላቁ የጸጋዎች ሁሉ አክሊል ሊባል የሚችለው ንግበ ሰብአ በአርአያነ ወበአምሳሊነ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ በአርአያውና በአምሳሉ መፍጠሩ ነው። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26። ይህ አርአያና አምሳል የሚለው ነገር በጣም ጥልቅና ሰፊ ሲሆን ከዚህ ጸጋ ውስጥ አንዱ እግዚአብሔር የሰውን ልጅ የወደደውን የማድረግና ያለማድረግ ነፃ ፈቃድ ያለው አድርጎ መፍጠሩ ነው። ስለሆነም ማንኛውም ሰው በፈለገው ነገር ማመን ወይም አለማመን ሰው በመሆኑ የሰጠው ተፈጥሯዊ ጸጋ ነው። ይህን መብት የሰጠውም የነፃነት አምላክ የሆነው ራሱ እግዚአብሔር ነው። እግዚአብሔር ሰውን እኔ የፈጠርኩትን አየርና ውሃ፣ ፀሐይና መሬት ወዘተ እየተጠቀምክ እኔን አለማመን አትችልም ወይም እኔ ከማመን ውጪ ሌላ አማራጭ የለህም አይልም። እርሱ በግዴታ ሳይሆን በነፃነት ወደነውና መርጠነው እናመልከው ዘንድ ካልፈለግንም ልንተወው እንችል ዘንድ በፍጹም ነፃነት ፈጥሮናል። ስለዚህ ማንም ሰው የሚያምነውን ነገር መከተል ነፃነቱ መብቱ ነው። በዓለማችን ላይ ከጥንት ጀምሮ የተለያዩ እምነታዊ አስተሳሰቦችና ልማዶች
የኖሩትና ያሉትም ከዚህ እግዚአብሔር ለሰው ከሰጠው ፍጹም የነጻነት የተነሳ ነው። እግዚአብሔር አባትነቱና አምላክነቱን ሽተውና ወደው እርሱን የሚፈልጉትን የሚያፈቅሩትን ሰዎች ብቻ በእውነተኛ መንገድ እንዲያመልኩት እንጂ ማንም ሰው ያለ ውዴታው በግድ እንዲያመልኩ አይፈልግም። ይህ ከእውነተኛ ፍቅርና ከነጻነት ጋር አብሮ አይሄድምና እውነተኛ ፍቅርና ነጻነት ማለት ሌላውን አስገድዶ የራስን ፍቃድ ማስፈጸም ሳይሆን የሌላውን ፍላጎትና ምርጫ ማክበር ነውና። ስለዚህም ሰነፎች የሆኑ ሰዎች እግዚአብሔር የለም ሲሉ፣ አሕዛብ ደግሞ ፈጣሪያቸውን ዘንግተው ለሰው መገልገያ የተፈጠሩትን ልዩ ልዩ ፍጥረታትን ሲያመልኩ፣ መናፍቃን ደግሞ የሕይወት መጽሐፍ ከሆነው ከመጽሐፍ ቅዱስ ቃል ለእነርሱ አስተሳሰብና አካሄድ የሚመቹ የመሰላቸውን ጥቂት ጥቅሶች ወይም ሐሳቦችን ብቻ ዘግነው ወይም አጠቃላይ ሐሳቡን አዛብተው ሲነግዱ እርሱ የነጻነት አምላክ ነውና ድርጊታቸው ስህተትና ኃጢአት ቢሆንም እርሱ ግን በትዕግስት ይመለከታቸዋል። ይህም የዚህ ዓለም አኗኗር እስከሚፈጸምበት ጊዜ ድረስ ይቀጥላል። እስከዚያ ድረስ ግን መልካሙ ገበሬ እርሱ ጌታችን መልካሙን ዘር ይዘራል፣ ጠላትም እንክርዳዱን ይዘራል። እስከ መከር እስከ ሕልቀተ ዓለም ድረስ ልዩ ልዩ አይነት የክደትና የስህተት ትምህርቶች ከምድራችን በተለያየ መልኩ ይኖራሉ። እስከ መከር ድረስ አብረው ይደጉ ተብሏልና። በመጨረሻ ግን ምዕመናንም የእምነት ዋጋቸውን ይቀበላሉ። መናፍቃንና ከሃዲያንም እንዲሁ የዘሩትን የክፉ ዘር ፍሬ ሞትና ስቃይን ያጭዳሉ። ራሱ ባለቤቱ በመከር ጊዜ አጫጆችን እንክርዳዱን አስቀድማችሁ ልቀሙ፣ በእሳትም ለማቃጠል በየነዶው እሰሩ፣ ስንዴው ግን በጎተራዬ ክተቱ ላለው ብሏልና። ማቴዎስ ወንጌል ምዕራፍ 13 ከቁጥር 30። ሰዎች የሚያምኑበትን እምነት መኖር ብቻ ሳይሆን እርሱን በተመለከተ መጽሐፍና ማስተማር መብታቸው ነው። ሆኖም ግን አንድ ሰው እርሱ የሚያምንበትን ሌላ ሃይማኖት እንደሚያምንበት በማስመሰል ለማጥቃት ሲሞክር ወይም በውስጡ በሌለበትና በማያምንበት ሃይማኖት ስም እየተጠራ ያን እምነት ለመፈተን ሲነሳ ነገሩ የማይመችና ከበድ ያለ ይሆናል። ከዚህ አልፎ ደግሞ የእርሱን አስተሳሰብና የእምነት ትምህርት በሌላ ሃይማኖት አስተምሮ ላይ የእናንተ እምነት እንዲህ ነው እያለ በግድ ለመጫን ያለ ይሉኝታ ሲሞክር ማየት ደግሞ በእጅጉ ረፍት ይነሳል። ይህም የራስን ነጻነት ተጠቅሞ የሌላውን መንፈግና ያልሆኑትን በመምሰል የማጥቃት ስልት ወይም ስትራቴጂ ነው። ራሳቸው ተሐድሶ የሚል ስም ሰጥተው ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እየተዋጉ ያሉ አካላት አካሄዳቸውና ስልታቸው እንዲህ አይነት ሆነው እናገኘዋለን። እነዚህ ወገኖች ጥልቅ የሆነ ጥላቻንና ንቀትን በሚገልጽ ጽሑፋቸው መጽሐፍ ቅዱሳዊና ሐዋርያዊ የሆነውን የኦርቶዶክሳዊት ተዋሕዶ ቤተክርስቲያን እምነትና ትምህርት ያብጠለጥላሉ። የእነርሱን ጽሑፍ በየዋህነት ብቻ ለተመለከተ ሰው ምናልባትም ቤተክርስቲያኒቱ እግዚአብሔርን የማታውቅ በክርስቶስ አዳኝነት የማታምን ትምህርቷም ከጌታችን ከመድኃኔዓለም ከኢየሱስ ክርስቶስ መምህርነት የተገኘው በቅዱሳን ሐዋርያትና በቅዱሳን ሊቃውንት የታመነውን የሰበከው ሳይሆን ከሆነ ጊዜ ወዲህ በሰዎች ልምድ የተጀመረ ሰው ሰራሽ መስሎ እንዲታየው ለማድረግ ያልተጠቀሙት ዘለፋና ነቀፋም ሆነ ነውረኛ ቃላት አገላለጽ አለ ለማለት ያስቸግራል። እነዚህ ራሳቸውን ተሐድሶ ብሎ የሚጠሩ አካላት ለራሳቸው ከማመን አልፈው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ ያልሆነ መልክ በመስጠት ፕሮቴስታንታዊ የሆነውን የራሳቸው አዲስ ትምህርት በቤተክርስቲያኑ ላይ በግድ ለመጫን እየተንቀሳቀሱ ነው። የእነዚህ አካላት ዋና ዋና ስልቶች 3 ናቸው። እነዚህም አንደኛው ስልት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና አስተምሮ ከመጽሐፍ ቅዱሳዊውና ከቀደምት የቤተክርስቲያን አባቶች ትምህርት የተለየ የራቀ አስመስሎ ለማሳየት መሞከር ነው። ይህም የቅድስት ቤተክርስቲያናችንን አስተምሮዋና እምነቷን፣ ሚስጥሯንና ስርዓቷን፣ ይትባህሏንና ትውፊቷን፣ በአጠቃላይ ሁለንተና ሕይወቷን በሙሉ ከጥንት ጌታችን ከሐዋርያት እንዲሁም ከሊቃውንት ትምህርት የራቀና የሚቃረን አስመስሎ ማሳየት ነው። ይህም በቤተ ክርስቲያኒቱ መልኳ ያልሆነውን ሌላ መልክ መስጠት ሰዎች ከልቡናቸው ውስጥ እንዲያወጧትና እንዲጠሏት ለማድረግ ይረዳል በሚል ነው። ለዚህ ዓላማቸው ቤተ ክርስቲያኒቷ የምታምነውን እንደማታምን፣ የማታምነውን ደግሞ እንደምታምን፣ የምትለውን እንደማትል፣ የማትለውን ደግሞ እንደምትል እያስመሰሉ ያለ ይሉኝታና ያለ እፍረት ደጋግመው ጽፈዋል። ተሐድሶዎች መጽሐፍ ቅዱሳዊ ሐዋርያዊና ኦርቶዶክሳዊ የሆነውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ጥላሸት ለመቀባት ይረዳናል ያሉትን ነገር ሁሉ አንዳችም ሳያስቀሩ አሟጠው ለመጠቀም ሞክረዋል። ጽሑፋቸው ሁሉ ቤተክርስቲያን በመንቀፍና በማጥላላት ላይ ያተኮረና ያመዘነ ነው። ለዚህም እነርሱ ሌሎችን የሚነቅፉበትን ነገር ሳይቀር ለራሳቸው ሲሆን ደግሞ በአዎንታ ተቀብለው ተጠቅመውበታል። ከመጽሐፍ ቅዱስ ውጭ የሆነ ብዙ ምንጮችና ነገሮችን ከመጠቀማቸው ባሻገር ባለቤታቸው የሚታወቁም ሆነ የማይታወቁ ተረቶችን፣ ወጎችን እንኳን ሳይቀር ቤተክርስቲያኑን ለመንቀፍ የሚጠቅም መስሎ እስከታያቸው
ድረስ ለመጠቀም ሞክረዋል። አንድን ነገር ደግሞ ደጋግሞ መመላለስና ስድቡን ነቀፋውም ቢሆን መልኩን ከሚለውጥ በስተቀር ያለቀባቸው መሆኑ አፍ አውጥቶ እስኪናገር ድረስ ያንኑ ነገር በየመጣጥፎቻቸውና በየገጹ ያቀርባሉ። ተቀባይነታቸውን ለማስፋት ሲሉም ኦርቶዶክስ የሚለውን ከሁለት በመክፈል ራሳቸውን የጥንቱ ኦርቶዶክስ ብለው ሲመድቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምነውን የምታደርገውን ደግሞ ከጥንቱ የተለየ ነው ለማለት የአሁኑ ኦርቶዶክስ የሚል ታርጋ ሊለጥፉላት ይሞክሩም አሉ። ይህም ራሳቸውን ፕሮቴስታንት አይደለንም ኦርቶዶክስ ተዋሕዶ ነን ለማለት ነው። ይህ መጠቀም የሚፈልጉትም ቤተክርስቲያኒቷን ከውስጥ ሆኖ ሙሉ በሙሉ ቀስ በቀስ በሂደት መሸርሸር ኦርቶዶክሳዊ ማንነቷን በማሳጣት ፕሮቴስታንት የማድረግ ስውር ዓላማቸውን ከዳር ለማድረስ እንዲረዳቸው ነው። ሁለት በመቀጠልም እንዲህ ባለ ሁኔታ ለቅድስትና ሐዋርያዊት ቤተክርስቲያን ሌላ መልክና ስም ለመፍጠር ከሞከሩ በኋላ ራሳቸውን የእውነተኛው የሐዋርያትና የሊቃውንት ትምህርት አማኞች ጠበቆች አድርገው ለማቅረብ ሞክረዋል። ፕሮቴስታንቲዝምን በኢትዮጵያ ለማስፋፋት ከአውሮፓ ከመጡት ሚስዮናውያን እግር ስር ቁጭ ብሎ ፕሮቴስታንታዊነትን የቀጸለው መሰረት ስብሐት ለአብ የተባለ ግለሰብ በ1951 ዓ.ም ስማ ጽድቅ ብሔራዊ ብሎ በጻፈው መጽሐፍ ላይ ይህን ስልትና ዓላማውን በፈሊጥ ለዘብ አድርጎ ለማሳየት ሞክሯል። የኢትዮጵያ ቤተክርስቲያን ፕሮቴስታንት ለማድረግ በስልት ይሰሩ የነበሩት ሚስዮናውያን የነ ዳቪድ ስቶክስ ደቀ መዝሙር የነበረው መሰረት በጻፈው መጽሐፉ ላይ እንዲህ ብሏል። ሊብራሩ ሲገባቸው በዘመን ብዛትና በአገር ላይ በሚሆን ተለዋዋጭ ሁናቴ በመንፈሳዊ ዕውቀት ማነስ በመናፍቃን ስህተቶች ምክንያት የተቀበሩና የተሸፈኑ ጥንታውያን የቤተክርስቲያን መምህራን ዋና ዓላማ አድርገው ሲሰሩባቸውና ሲያስተምሩባቸው የኖሩ ብዙ ነገሮች እንዳሉ የአሁኖቹ ደጋጎች መምህራን ሁሉ የሚያውቁት ነገር ነው። ገጽ 12 እስከ 13። መሰረት ስብሐት ለአብ በዚህ መጽሐፉ ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተቀበሩና የተሸፈኑ የነገር ሃይማኖት ትምህርቶችና እውነቶች እንዳሉና እነዚህን ለማውጣት እነርሱ የጥንታውያን የቤተክርስቲያን መምህራንን ዓላማ ለማሳካት እንደሚሰሩ አስመስሎ ለማቅረብ ሞክሯል። ከዚህ በኋላ የተነሱ ሌሎች የተሐድሶ ሰራተኞች የቀጠሉት በዚሁ መሰረት ስብሐት ለአብ ከፕሮቴስታንት ሚስዮናውያን የተቀበለው ተልእኮ በመከተል በቀደደው ቦይ ነው። ለአብነትም ተሐድሶች ከሚጽፏቸው መጽሐፍት መሰረት ስብሐት ለአብ በመናፍቃን ስህተቶች ምክንያት የተቀበሩና የተሸፈኑ ብዙ ነገሮች እንዳሉ የአሁኖቹ ደጋጎች መምህራን ሁሉ የሚያውቁት ነገር ነው ያለው በመከተል የተቀበረ መክሊት፣ መቅደስ የገቡ መናፍቃን ወዘተ እያሉ ነው። ከዚህ የተነሳ እነርሱ የሚጽፋቸውን መጽሐፍትና መጽሔቶች እውነተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርትና እምነት እንደሆነ አስመስሎ ለማቅረብ በመጽሐፍቶቻቸውና በመጣጥፎቻቸው ግርጌዎች የጥንታዊቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት አድርጎ የተዘጋጀ የሚል መግለጫ ይጽፋሉ። እነ ዳቪድ ስቶክስ ለፕሮቴስታንታዊ ዓላማቸው መሳካት ይረዳቸው ዘንድ የሀገር ቤት ሰዎችን መመልመልና አሰልጥኖ ማሰማራት ሁነኛ መንገድ መሆኑን ተገንዝበው ለዚሁ ዓላማቸው የመለመሉት መሰረት ስብሐት ለአብ ስማ ጽድቅ ብሔራዊ ከሚለው ከመጽሐፉ ርዕስ ስር በጥንታውያን የኦርቶዶክስ ቤተክርስቲያን መምህራን ፍለጋ የሚል መግለጫ አስቀምጧል። የእርሱን ስውር ስልጠና ተከታትለው የእርሱ ደቀ መዛሙርት የሆኑት ሌሎችም የሚጽፉት በዚሁ ስልት ነው። ለአብነትም መቅደስ የገቡ መናፍቃን የሚለው የተሐድሶች መጽሐፍ ከርዕሱ ስር ላይ የጥንታዊቷ የኢትዮጵያ ቤተክርስቲያን ኦርቶዶክስ ተዋሕዶ አስተምሮን መሰረት አድርጎ ይዘጋጅ የሚል መግለጫ ጽፎበታል። መጥቅ የሚል ጋዜጣቸውም ከርዕሱ ግርጌ ላይ በጥንታውያን የኢትዮጵያ ቤተክርስቲያን የወንጌል መምህራን ሊቃውንት አስተምሮ መሰረት የምትዘጋጅ መንፈሳዊ ጋዜጣ ይላል። ህዳር 2002 ሰኔ 2003 የተቀበረ መክሊት በተባለ መጽሐፋቸው የመጀመሪያ ቅጠል የውስጥ ገጽ ላይም ጥንታውያንና ፍለጋቸውን የተከተሉ የዘመናችን ኦርቶዶክስ ሊቃውንት እንዳስተማሩት ይላል። እነዚህ ሁሉ ማስታወቂያዎች ራሳቸውን የጥንቱን ሊቃውንት ተከታዮች አድርገው ለማቅረብ የተደረጉ ሙከራዎችና ጥረቶች ናቸው። እንግዲህ እነዚህ ሁሉ መግለጫዎች የሚያሳዩት አማናዊቷን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችንን ይቻላቸው አጥፍተው ራሳቸውን በእርሷ ላይ ለማንገስና ስሟን በመውረስ የእርሷ ያልሆነውን የእነርሱ የኑፋቄ ትምህርት በቀደምት የቤተክርስቲያን ሊቃውንት ሽፋን አስርገው ለማስገባትና በኦርቶዶክሳዊ ትምህርት ቦታ እርሱን ለመተካት ምን ያህል እንደሚተጉ ነው። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጥንታዊው የሐዋርያትና የሊቃውንት ትምህርት እንደራቀች አድርጎ ማቅረብ፣ በአንጻሩ ራሳቸውን ደግሞ በጥንታውያን የኢትዮጵያ ቤተክርስቲያን መምህራንና ሊቃውንት አስተምሮ ላይ የተመሰረትን የሚለው የተሐድሶች አባባል ዛሬ የተጀመረ ስልት አይደለም።
መናፍቃን ከጥንት ጀምሮ ቢሆን ሲነሱ ቤተክርስቲያን አቅጣጫዋን ስታለች፣ ስለዚህ እኛ የተነሳነው ወደ እውነተኛ የሐዋርያት ትምህርት ልንመልሳት ነው በሚል ሽፋን ነበር። ለምሳሌም በሁለተኛ መቶ ዓመት የተነሳው መርቅያን የተባለ መናፍቅ ተልእኮዬ ቤተክርስቲያን ማደስ ነው ይል ነበር። ከአራት ወንጌል አንዱን ብቻ የሉቃስ ወንጌልን ከዚያውም እርሱን በመሰለው መንገድ እየቀነሰና እየጨመረ ይቀበል የነበረውና የብሉይ ኪዳን መጻሕፍት የክፉ አምላክ ናቸው በማለት ሙሉ በሙሉ ይጠላቸውና ፈጽሞ አይቀበላቸውም የነበረው መናፍቁ መርቅያን ቤተክርስቲያን የሙሴን ሕግ የተከተለች ወንጌልን ጥላለች፣ ሐዋርያት ጌታ ያስተማረውን እምነትና ትምህርት በርዘውታል፣ አበላሽተውታል። ስለዚህም ክርስቶስ ጳውሎስን የላከው ሐዋርያት የጣሉትን እውነት እንዲያስተምር ነው በማለት ራሱን የእውነት ጠበቃና አዳሽ አድርጎ ለማቅረብ የሚቻለውን ሁሉ ሞክሯል። ይህ ስልት ሌሎች መናፍቃንም እየተጠቀሙበት ለዘመናት ዘልቋል። አሪዮስም ኦርቶዶክሳውያን አባቶችን አንድ ገጽ የሚለውን የሰማሊዮስን ኑፋቄ የሚከተሉ ሰማሊዮሳውያን ናቸው እያለ ራሱን የእውነተኛው ሃይማኖት ጠበቃና መምህር አድርጎ ለማቅረብ ይሞክር ነበር። አሪዮስ ኑፋቄው እየታወቀ ሲሄድ የእስክንድሪያ ፓትርያርክ የነበረው ቅዱስ እለእስክንድሮስ እንዲመለስ ሲነግረው ከስተቱ በመመለስ ፈንታ ፓትርያርክ ቅዱስ እለእስክንድሮስ የቅድስት ሥላሴን አንድነት በተመለከተ ባስተማረ ጊዜ እለእስክንድሮስ አንድ ገጽ የሚለው የመናፍቁ የሰማሊዮስ ተከታይ ነው እያለ ስሙን ለማጥፋትና ለማስወራት ሞክሮ ነበር። በዚሁም አሪዮስ ብዙዎች ሰዎችን ለማሳትና ከጎኑ ለማሰለፍ ችሎ ነበር። እነ ማርቲን ሉተርና መሰሎቹም ፕሮቴስታንታዊ ንፋቂያቸው ይዘው ብቅ ባሉ ጊዜ ዋና ስልታቸው ይኸው ነበር። ቤተክርስቲያንን ወደ ጥንቱ የሐዋርያት እምነትና ትምህርት እንመልሳለን የሚል ታድሶች የተከተሉት ይህንኑ የአባቶች መንገድ ነው። ሶስተኛው ስልታቸው ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት አስተምሮ ላይ ያቀረቡት ነቀፋና ማሳጣት እውነት ለማስመሰል ከመጽሐፍ ቅዱስና የቀደምት የቤተክርስቲያን ሊቃውንት ትምህርቶች መካከል ለሐሳባቸው ድጋፍ ይሆኑናል ያላቸውን የተወሰኑ ነገሮች ለማጠቃቀስ መሞከር ነው። መሰረት ስብሐት ለአብ ይህን አስመሳይ ተንኮሉን ስማ ጽድቅ ብሔራዊ በተባለ መጽሐፉ ላይ እንዲህ ሲል ገልጿል። እንግዲህ መጽሐፉ አብነቱ ከብሉይና ከአዲስ ኪዳን ሆኖ በጥንታውያን የኦርቶዶክስ ቤተክርስቲያን አባቶች ጎዳና ተያይዞ ተጠናቆ ተጽፏል። ገጽ 9። ሆኖም ከጥንታውያን የኦርቶዶክስ ቤተክርስቲያን አባቶች ተብሎ የተጠቀሱት የሊቃውንት ጥቅሶች በየጉዳዩ ላይ በጣም ጥቂቶቹ፣ በብዙዎቹ ጉዳዮች ላይ ከአንድና ከሁለት የማይበልጡ ሲሆኑ እነዚህም ከአጠቃላይ ሐሳባቸው ተነጥለው የማይሉትን እንደሚሉ ለማስመሰል ተጠምዝዘው የቀረቡ ናቸው። እንግዲህ ከጠቀሷቸው ጥቅሶች መካከል ብዙዎች ተሐድሶቹ እነርሱን ለድጋፍ ይሆኑናል ብለው ከተጠቀሱት ርዕሰ ጉዳይ ጋር የማይሄዱ ናቸው። እንዲሁ አባቶች ሊቃውንት እንዲህ ብለዋል ብሎ ለማስመሰልና ገባ ብሎ ይዘታቸውን ሳይመረምር እንዲሁ በጥቅሶች መኖር ብቻ ደንገጥ የሚል ሰው ብናገኝ በሚል የቀረቡ ናቸው። ከዚህም በላይ ደግሞ እገሌ እንዲህ ብሏል ተብሎ የተጠቀሱት እነዚህ ጥቅሶች ያ ብሏል የተባለው አባት የት ላይ እንዳላቸውና ከየት እንደተገኙ ምንጫቸው አልተገለጸም። ከሊቃውንት አባቶች ትምህርት ብቻ ሳይሆን ከመጽሐፍ ቅዱስ የተወሰኑ ጥቅሶች መጥቀስና ከመሰረተ ሐሳቦች ነጥሎ ሌላ ነገር እንደሚለው አስመስሎ ማቅረብ የመናፍቃን ጠባይ ነው። እንኳን አማኝ ነኝ የሚል ሰው ቀርቶ ሰይጣንም ከመጽሐፍ ቅዱስ ይጠቅሳልና እነርሱም ከመጽሐፍ ቅዱስ ተቃራኒ የሆነ ክርስቲያናዊ ትምህርታቸውን ለመጽሐፍ ቅዱስ ትምህርት ተቆርቋሪዎች መስለው ሐሰቱን እውነት አስመስለው ለማቅረብ ሞክረዋል። መናፍቃን በየዘመናቱ ያነሱትና የፕሮቴስታንቶችን ትምህርት የሆነውን የታወቀና ግልጽ ኑፋቄያቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት አስመስለው ለማቅረብ ሞክረዋል። ለዚህም መጽሐፍ ቅዱስና የቀደምት አበው ሊቃውንት ትምህርት የእነርሱ ደጋፊዎች አስመስለው ለማቅረብ ሞክረዋል። በዚህም ላይ ጸሐፊዎቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና አስተምሮ እየወቀሱ ሲጽፉ ብዙዎቹ እውነተኛ ማንነታቸውን ደብቀው የብዕር ስም እየተጠቀሙ ነው። እንዲህ ባለ መንገድ ጸሐፊያቸው በውል የማይታወቁ መጽሐፍትን ይጽፋሉ። የተለያዩ መጣጥፎችና ጽሑፎችን ይበትናሉ፣ ያሰራጫሉ። እንዲሁም የቤተክርስቲያናችንን ሰዎች ለመምሰልና ምናልባትም ያው ዘመን ሰው ብዙም አይረዳውም የሚል እሳቤ ለብዙ ጽሑፎቻቸው ማስረጃ አስመስለው ጥቅሶችን በግዕዝ ይጽፋሉ። እንግዲህ የሁሉ እንዲህ ሲሆን ዝም ብሎ መመልከት እንዴት ይቻላል? ክህደትና ኑፋቄ በኦርቶዶክሳዊነት ሽፋን ሲነዛ ሐሰት እውነት መስሎ ሲነገር ማሩን አምርረው ወተቱን አጥቅረው የሚጽፉትና የሚናገሩ ሰዎች ግምታቸውና ኑፋቄያቸውን ሁሉ እንደ እውነተኛ መጽሐፍ ቅዱሳዊ ትምህርት እያስመሰሉ እንዳሻቸው ሲናገሩ እያዩ እጅን አጣጥፈው ወይም እያዘኑና እየተበሳጩ መቀመጥ ብቻ ተገቢ አይደለም።
ስለሆነም ይህን መጽሐፍ ለመጻፍ የተነሳሁባቸው መሰረታዊ ምክንያቶች ከላይ የተገለጹት ናቸው። ስለዚህ የዚህ መጽሐፍ ዓላማም መጀመሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮና እምነት ፍጹም መጽሐፍ ቅዱሳዊና ሐዋርያዊ መሆኑን በመጽሐፍ ቅዱስ መሰረት ማሳየት ሲሆን በመቀጠልም የቤተክርስቲያናችን ትምህርት ከቀደምት ሊቃውንት አባቶቻችን እምነትና ትምህርት ጋር አንድ መሆኑን እውነተኛውን የቀደምት የቤተክርስቲያን ሊቃውንት እምነትና ትምህርት የያዘችው ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እንጂ ተሐድሶዎች አለመሆናቸውን ሕሊናዊ ሚዛን ያለው ማንኛውም ሰው ሊፈርደው በሚችል ሁኔታ በተጨባጭ ለማሳየት ነው። በሶስተኛም ይህን በተጨባጭ ለማስረዳትና ለማረጋገጥ በሚነሱት ነገር ሃይማኖታዊ ጉዳዮች ላይ ከመጽሐፍ ቅዱስ በመቀጠል ከሐዋርያት ዘመን ቀጥሎ ከተነሱት የቤተክርስቲያን አባቶች ጀምሮ እስከ 6ኛው መቶ ዓመት ድረስ የነበሩ አባቶች እምነታቸውና ትምህርታቸው ምን እንደነበረ ሰፋ ያለ ማስረጃ በማቅረብ ማረጋገጥ ነው። በዚህም እንዲሁ የቀደምት የቤተክርስቲያን ሊቃውንት ልጆች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች የሆነው እኛ ነን ወይንስ ተሐድሶች ናቸው የሚለውን ማንኛውም አንባቢ በመረጃው መሰረት እርግጠኛውን ማወቅና በራሱ መወሰን እንዲችል ማገዝ ነው። ስለዚህም በየነገር ሃይማኖታዊ ጉዳይ ላይ መጀመሪያ የመጽሐፍ ቅዱስ ትምህርትን በመቀጠል የቀደምት ቤተክርስቲያን አባቶች ትምህርትን ሰፋ ብሎ ቀርቧል። በዚህ ረገድ ቅዱስ ጎርጎርዮስ ዘኑሲስ ጽንፈኛ አርዮሳዊ የነበረ ዩኖሚዎስ ለጻፈው የክህደት መጽሐፍ ሁለተኛ የመልስ መጽሐፉን ሲጽፍ መጽሐፉን ስለጻፈበት ምክንያት የተናገረው የኔም ሐሳብ ይገልጥልኛልና እርሱን ልጥቀስ። እንዲህ ይላል። ከዚህ ክፉ ጠላት ጋር ከአርዮሳዊ ዩኖሚዎስ ጋር እርቅ የሌለውን ጽኑ የሆነ ውጊያን ለመዋጋት የጀመርኩት ከትዕቢት የተነሳ ነው፣ ወይም የሰዎች ክብር በመሻት ነው ብሎ የሚያስብ ማንም ሰው አይኖር። በራሴ ላይ ጦርነትን በመቀስቀስ ሰላሜንና ጸጥታዬን ከማጣ ይልቅ ከማንም ሰው ጋር ሳልጋጭ የሰላም ሕይወት ለመኖር ብችልና ቢፈቅድልኝ ኖሮ ለእኔ ለግል ስብዕናዬና ጠባዬ በእጅጉ ይሻለኝ ነበረ። ነገር ግን አሁን የእግዚአብሔር ከተማ የሆነችው ቅድስት ቤተክርስቲያን በጠላት ተከባ እያለች ታላቁ የእምነት አጥርና ቅጥር ዙሪያን በከበቡት የኑፋቄ የጦር መሳሪያዎች የተመታ ከመሆኑ የተነሳ የተነቀነቀና እየተናወጸ እያለ ከዲያብሎሳዊ ተንኮላቸው ጥቃታቸው የተነሳ የእግዚአብሔር ቃል ለጥፋታቸው ለኑፋቄያቸው ምርኮኛ ሊያደርጉት ቀላል በማይባል ስጋት ላይ ጥለውት እያየን በዚህ ሁኔታ ላይ በዚህ የክርስትና ጦርነት አለመሳተፍና ድርሻን አለመውጣት አስጨናቂና አሳዛኝ ነገር እንደሆነ በማሰብ ወደዚህ ሰልፍ ውስጥ ገብቻለሁ። እያንዳንዱ ሰው ሐዋርያው እንዳለ እንደየድካሙ ዋጋውን እንደሚቀበል ሁሉ ከአቅሙ አንጻር መድከም የነበረበትን ያህል ድካም ያልደከመ ሰው ደግሞ ቅጣት ይጠብቀዋልና። ስለዚህም ዳዊት እግዚአብሔር አምላክ ይባረክ፣ ለእጆቼ ሰልፍን ለጣቶቼም ዘመቻን የሚያስተምር መዝሙረ ዳዊት ምዕራፍ 143 ከቁጥር 1 እንዳለ እነዚህን ንፋቂያዊ አሳሰቦችና አባባሎች አፈርሳቸው ዘንድ የምጽፍበትን እጄን አምላካዊ ኃይል እንዲመራልኝ ጣቶቼ ደግሞ የእነርሱን ክፉ ሰልፍ አፈርስ ዘንድ ሐሳቤንና አመላለሴን ሁሉ በጥበብና በትክክል ይሆን ዘንድ ተስፋዬን በእርሱ ማድረግ ነው። ቅዱስ ጎርጎርዮስ ዘኑሲስ። አዎ ውሸትን በተለያዩ ሰዎችና ጊዜያት ደጋግሞ በመናገር እውነት ለማስመሰል በዚህ እውነተኛውን መጽሐፍ ቅዱሳዊ ሐዋርያዊ የቤተክርስቲያን ትምህርት አጥፍተው ሰው ሰራሽና ልብ ወለዳዊ አስተሳሰብን በቤተክርስቲያን ምዕመናን ላይ ለመጫን የሚደረገው ዘርፈ ብዙ ሩጫና ዘመቻ ዝም ብሎ ማየት አይቻልም። የዮሴፍ ወንድሞች ወንድማቸውን ወደ ግብጽ እንደሸጡት እንጂ ክፉ አውሬ እንዳልበላው እያወቁ ነገር ግን ከመጀመሪያውም ጀምሮ ክፉ አውሬ በልቶታል እያሉ ለአባታቸውም ሌላውም ሰው ሲናገሩ ስለኖሩ ይህንኑ ውሸት ስለለመዱት እየቆየ ሲሄድ ለራሳቸው እንኳን ሳይቀር እውነት እየመሰላቸው ሄዱ ነበር። ሐሰት ብዙዎችን የማሳት ሰፊ ዕድል ከማግኘቱ በፊት ሐሰትነቱ በጊዜ ሊገለጥ እውነትም እንዲሁ ሊመሰከር ይገባዋልና ይህን ለማድረግ ይቻል ዘንድ ይህን መጽሐፍ አዘጋጀው። ታላቁ ሊቅ ነባቤ መለኮት ቅዱስ ጎርጎርዮስ ዘእንዚናዙ በዘመኑ የተነሳውን የአቡሊናሪዮስን ኑፋቄ በተመለከተ ለአንድ ሌላ አባት ሲጽፍለት እንዲህ ብሎ ነበረ። ይህን ለሕዝቡ በጉባኤ ፊት እንድትገልጽና እንድታውጅልኝ ይሻለሁ። ይህን የመሰለው ክፉ ነገር ችላ ማለት እንዳንወቅስና በእግዚአብሔር ፊት እንዳንጠይቅ እንዲሁ ይህ ክፉ ትምህርት ከኛ ዝም ማለትና ግድለሽነት የተነሳ እውነት እየመሰለ እንዳይሄድና ኃይልና ብርታት እንዳያገኝ ነው። መልእክት ሀቤ ክሎዴኒየስ ካህን በእንተ አቡሊናሪዮስ መልእክት መጥቷል። ይኸው አባት ለራሳቸው የፈጠራ ትምህርትና ኦርቶዶክሳዊውን አስተምሮ ለማጥቃት በሚመቻቸው መንገድ ከመጽሐፍ ቅዱስ የተወሰኑ ጥቅሶችን ብቻ መዘው እያንጠለጠሉ
በመቀጠሉ ቤተክርስቲያንን በእጅጉ ሲያውኩ ስለነበሩት አርዮሳውያን ምስሎቻቸው ሲናገርም እንዲህ አለ። የመናፍቃን ጥንካሬያቸው በራሳቸው አስተምሮ ላይ ሳይሆን እንደ ዝንቦች የእኛን ቁስሎችና ደካማ ጎኖች በመፈለግና እነዚያ ላይ በመረባረብ ላይ ነው። ስለዚህም እኛን የሚነቅፉበትና የሚያጠቁበት መግቢያ ቀዳዳ ለማግኘት ሲሉ ደካማ ጎናችንን አጥቆ ይፈልጋሉ። ዝንቦች ቁስል ፍለጋ ህር እያሉ ከቁስል ወደ ቁስል እንደሚዘዋወሩ ሁሉ እነርሱም በእኛ ላይ ይዘምታሉ። ስለዚህ ስለራሳችን የማናውቅ በእነዚያ ነገሮች ላይም ሊደረግ ስለሚገባው ነገር ጠንቀን የማንገነዘብ ግድ የለሾች አንሆን። ቅዱስ ጎርጎርዮስ ዘንዚናዙ የአምስቱ ተከታታይ ነገረ መለኮታዊ ትምህርቶች መግቢያ። በመጽሐፍ ቅዱስ ክፉ ሰራተኞች ተብለው የተገለጡት አስራረ ጽድቅ መናፍቃን ስልታቸውና አካሄዳቸው እንደየጊዜ ይለወጣል። ሆኖም ከማይለወጠው መሰረታዊ ባህሪያቸው መካከል አንዱና ዋናው ነገራቸው ሙሉ ኃይላቸውን የሚያውሉት ሌላውን ያልሆነ መልክ በመስጠት የማይለውን እንደሚል የሚለውን ደግሞ እንደማይል እያስመሰሉ በማሳየት ለማስጠላትና ለማስነወር ጥረቱን ማድረግ መሆኑ ነው። ይህን የመናፍቃን ተንኮል በተመለከተ ይኸው ታላቅ አባት በቅዱስ ባስልዮስ ዘቂሳርያ የዕረፍት ቀን መታሰቢያ ላይ ባደረገው ትምህርታዊ ንግግር ላይ ይህ አሁን የምናገረውን ነገር የሚመለከተው የራሳቸውን ክደትና ክፋት ሌሎችን በመውቀስና ስማቸውን በማጥፋት ሊሸፍኑ በሚሞክሩ ሰዎች ላይ ነው ብሏል። ቅዱስ ጎርጎርዮስ ዘንዚናዙ በቅዱስ ባስልዮስ የዕረፍት ቀን መታሰቢያ ላይ ያደረገው ንግግር ቁጥር 68። ሆኖም ፍጻሜያቸው ምን እንደሚሆን ደግሞ እነዚያው መናፍቃን በተለያየ ሴራና ተንኮል ከመንበሩ አሳደውትና ብዙ መከራ ደርሰውበት ለነበረው ለቅዱስ ጎርጎርዮስ ዘኑሲስ በጻፈለት መልእክት ላይም እንዲህ ብሏል። እየደረሰብህ ያለው መከራ በጣም አብዝቶ እያሳዘነ በነገሮች ብዙ ባልተበሳጨንባቸውና ባላዘንባቸው መጠን አሳዛኝነታቸው ያነሰ ይሆናልና መናፍቃንን ክረምት ሲመጣ ከየጉድጓዳቸው እንደሚወጡ ነፍሳት ብቅ ብቅ ማለታቸውን በየጊዜው ያሉትን ለእነርሱ የተመቹ የሁኔታዎች አመቺነት ለመጠቀም መሞከራቸውና በእነዚህ የተበረታቱ ማድረግ የሚችሉትን ነገር ሁሉ ለማድረግ መሞከራቸው እንግዳ ነገር አይደለምና ሆኖም በእውነቱና በሂደቱ ማንነታቸው የተገለጠና እየታወቀ ስለሚሄዱ እንደ እባብ ያለ ድምጻቸውን የሚያሰሙት ለአጭር ጊዜ እንደሚሆንና ከዚህ በኋላ ተመልሰው ራሳቸውን እንደሚቀብሩ አውቃለሁ። ይህ የበለጠ የሚሆነው ደግሞ እኛም ነገሩን የበለጠ ለባለቤቱ ለእግዚአብሔር በሰጠነው መጠን ነው። ቅዱስ ጎርጎርዮስ ዘንዚናዙ መልእክት ሀበ ቅዱስ ጎርጎርዮስ ዘኑሲስ ቁጥር 72። ስለዚህ ይህ መጽሐፍ የተዘጋጀበት ዋና ዓላማ ሐዋርያዊና ኦርቶዶክሳዊ የሆነውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የተሐድሶ መናፍቃን ከሚሉት አንጻር በመመዘን እውነቱን በተቻለኝ መጠን ለመግለጥ ሞከር ነው። ይህ መጽሐፍ በአንድ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምነውና የምታስተምረውን፣ በሌላ በኩል ደግሞ ተሐድሶች በይፋ በጻፏቸው መጽሐፍቶቻቸው የገለጿቸውን ትምህርቶቻቸውን ሁለቱንም በመጀመሪያ በመጽሐፍ ቅዱስ ትምህርት መሰረት እንዲመዘኑ ያደርጋል። በመቀጠልም በቀደምት አበው ትምህርት እንዲመዘኑ ያደርጋል። ከዚያም በመጀመሪያ በመጽሐፍ ቅዱስ ትምህርት በመቀጠልም በቀደምት አበው ሊቃውንት ትምህርት ሚዛንነት ሲመዘን ትክክለኛ ሆኖ የሚገኘውና ከሚዛን ቀሎ የሚገኘው የትኛው እንደሆነ በራሱ ግልጽ ይሆናል። መጽሐፉ መድሎተ ጽድቅ የእውነት ሚዛን የሚል ርዕስ ወይም ስያሜ የሰጠው ለዚህ ነው። ተሐድሶች የሚያስነሳቸው ጉዳዮችና የሚያሰራጫቸው የስህተት ትምህርቶች በጣም ብዙ ስለሆኑ በዚህ መጽሐፍ ያልተዳሰሱትን ሌሎች ጉዳዮች እንደ እግዚአብሔር መልካም ፍቃድ በቀጣይ ሌላ መጽሐፍ እንመለከታቸዋለን። መግቢያ። የመጽሐፉ ይዘት። ይህ መጽሐፍ በ6 ክፍሎችና በ10 ምዕራፎች የተከፈለ ነው። የመጀመሪያው ምዕራፍ ማኅተው ሲሆን ይህም 2 ጉዳዮችን ይዳስሳል። እነዚህም የተሐድሶች መነሻዎችና መሰረቶች ምን እንደሆኑና በዘመናት የተነሱ ዋና ዋና ኑፋቂዎችና መናፍቃን ናቸው። ዋና ዋናዎቹ የተሐድሶች መነሻዎችና መሰረቶች በነገረ ሃይማኖት፣ በታሪክ ላይ ይመስለኛል እያሉ መናገርና ማመን፣ በሐሰት መናገር፣ ከእምነት ይልቅ በሚታየውና በሚሰማው መታመንና በመሳሰሉት የተመሰረቱ ናቸው። በዚህም ላይ ተገቢ ያልሆኑ አባባሎችን፣ አገላለጾችን መጠቀም ከመገለጫቸው መካከል አንዱ ነው። የመናፍቃን ታሪክ ማኅተው ላይ ከግኖስቲኮች እስከ ማርቲን ሉተር ያሉ 8 ዋና ዋና መናፍቃንና ኑፋቂዎቻቸው በአጭሩ ተዳስሰዋል። ይህ የተደረገበት ምክንያት በተሐድሶች እምነትና ትምህርት የምናገኛቸው ብዙዎች ነገሮች በእነዚህና በምስሎቻቸው መናፍቃን ኑፋቂዎች ውስጥ የምናገኛቸው በመሆኑ ምንጫቸው ግልጽ እንዲሆን ለማድረግ ነው። በክፍል 1 ውስጥ 3 ምዕራፎች አሉ። ይህ ክፍል የመዳን ትምህርት ወይም ነገረ ድህነትን በተመለከተ ያሉ ጉዳዮችን በስፋት የሚዳስስ ክፍል ነው።
በምዕራፍ 2 ተሐድሶች ስለ መዳን የሚያስተምሩት ትምህርት የመዳን ትምህርት በዘመናት ውስጥ የመጣበት ሂደት መለከተ አጭር ታሪካዊ ዳሰሳና በእነዚያ ዙሪያ ላይ ጉዳዮች ተዳስሰዋል። ምዕራፍ 3 ኦርቶዶክሳዊ የመዳን ትምህርት ወይም ነገረ ድነት ከመሰረቱ ጀምሮ ሰፋ ባለ ሁኔታ የቀረበበት ክፍል ነው። በዚህ ምዕራፍ መዳን ለምን አስፈለገን? ሰውን ሊያድን የሚችለው ማን ነበረ? መዳን ማለት ምን ማለት ነው? መዳን ወይም ድነት እግዚአብሔር ስጦታ ነው ወይስ የሰው የሥራ ውጤት ነው? ለመዳን እያንዳንዱ ሰው ምን ማድረግ ያስፈልገዋል? የሚሉ መሰረታዊ ጉዳዮችን ተዳስሰዋል። በእያንዳንዱ መሰረታዊ ጉዳይ ላይም ተሐድሶች የሚሉትን ትምህርት ከመጽሐፍ ቅዱስና ከአበው ቀደምት ሊቃውንት ትምህርት አንጻር ተመዝኗል። ከዚያም አጠር ያለ ማጠቃለያ በእያንዳንዱ መሰረታዊ ጉዳዮች ላይ ሰጥቷል። የዚህ ክፍል የመጨረሻ ምዕራፍ የሆነው ምዕራፍ 4 ስለ ጾም፣ ምጽዋትና ቀኖና ያትታል። በእነዚህ ጉዳዮች ላይ መጀመሪያ ተሐድሶች የሚሉት ከዚያም መጽሐፍ ቅዱስና አበው ሊቃውንት የሚሉት ከቀረቡ በኋላ የተሐድሶች አስተምሮ ከመጽሐፍ ቅዱስና ከሊቃውንት ትምህርት ጋር የሚስማማ መሆን አለመሆኑ ተገልጧል። ክፍል 2 አምስተኛው ምዕራፍ የያዘ ሲሆን በዋናነት እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ መባሏን በተመለከተ ያሉ ጉዳዮች የያዘ ክፍልና ምዕራፍ ነው። በአንድ በኩል ተሐድሶች በዚህ ጉዳይ ላይ የማነሱን ተቃውሞ፣ በሌላ በኩል ደግሞ የመጽሐፍ ቅዱስንና የአበው ሊቃውንትን ትምህርት የዳሰሰ ክፍል ነው። ክፍል 3 በእንተ ቅዱሳን የሚለው ምዕራፍ 6ን የያዘ ነው። በውስጡም ስለ ቅዱሳን መማርና ማስተማር ለምን እንዳስፈለገ፣ ቅዱሳን ከሞቱ በኋላ ስለሚኖራቸው ማወቅ አለማወቅ ጉዳይ፣ የቅዱሳን አማላጅነት በተመለከተ፣ ቤተክርስቲያንን በቅዱሳን ስም መሰየምና መጥራት በተመለከተ፣ ስለ ቅዱሳን መጽሐፍ መቼ እንደተጀመረ የሚሉ ነጥቦችን መጀመሪያ ተሐድሶች የሚያቀርባቸውን ተቃውሞችና አስተምራቸውን በማቅረብ በመቀጠል ደግሞ የእነርሱ አባባሎችና ትምህርቶች ከመጽሐፍ ቅዱስና ከአበው ሊቃውንት ትምህርት አንጻር ይመዘናል። በመጨረሻም አጠር ያለ ማጠቃለያ ይሰጣል። ክፍል 4 ሰባተኛው ምዕራፍ የያዘ ሲሆን ምንኩስናና ገዳማዊ ሕይወትን በተመለከተ ያሉ መሰረታዊ ጉዳዮችን የሚዳስስ ክፍል ነው። በመጀመሪያ በምንኩስናና በገዳማዊ ሕይወት ላይ ተቃዋሚዎች የሚያስነሳቸው የተለያዩ ነገሮች ከተለያየ አቅጣጫ ተመዝነዋል። በመቀጠልም የምንኩስናና የገዳማዊ ሕይወት ምንነትና የገዳማዊ ሕይወት ታሪካዊ ሂደት በአጭሩ ተገልጿል። ምንኩስናና ገዳማዊ ሕይወትን በተመለከተ የመጽሐፍ ቅዱስ ትምህርትና የቀደምት አበው ሊቃውንት ትምህርት ቀርቧል። በመጨረሻም የተሐድሶች ትምህርት ከመጽሐፍ ቅዱስና በአበው ሊቃውንት ካለው ትምህርት ጋር ያለውን ሁኔታ በተመለከተ ማጠቃለያ ሰጥቷል። ክፍል 5 ምዕራፍ 8ን የያዘ ሲሆን ለሞቱ ክርስቲያኖች የሚደረግ ጸሎተ ፍታት ተስካርና ዝክር፣ ለሞቱ ወገኖች የሚደረግ ጸሎት ወይም ጸሎተ ፍታት እና ተስካርና ዝክርን በተመለከተ የሚነሱ ጉዳዮችን የሚመለከት ክፍልና ምዕራፍ ነው። በመጀመሪያ በጸሎተ ፍታት እና በዝክርና በተስካር ላይ ተሐድሶች የሚያስተምሩትን ትምህርትና የሚያነሱትን ተቃውሞ፣ በመቀጠልም በእነዚያ ጉዳዮች ላይ የመጽሐፍ ቅዱስና የአበው ቀደምት ትምህርቶች ቀርበዋል። በመጨረሻም ይህ ክፍል በማጠቃለያ ይፈጸማል። የመጨረሻው ክፍል 6 ልዩ ልዩ ጉዳዮችን የያዘ ሲሆን በውስጡም 2 ምዕራፎች አሉ። ምዕራፍ 9 ቅዱሳን መካናት መሳለምን በተመለከተ ሲሆን ምዕራፍ 10 ደግሞ በዓላትን በተመለከተ ነው። ምዕራፍ 9 መሳለምን በተመለከተ የተሐድሶች ትምህርት ከቀረበ በኋላ በዚህ ጉዳይ ላይ ያለው መጽሐፍ ቅዱሳዊ የአበው ሊቃውንት ትምህርት ቀርቧል። በምዕራፍ 10 ደግሞ በዓላትን በተመለከተ የተሐድሶች ትምህርት፣ በመቀጠልም በዓላት ለምን እንዳስፈለጉና እንደተሰሩና በእነዚያና በመሳሰሉ ጉዳዮች ላይ ያለው የመጽሐፍ ቅዱስና የአበው ቀደምት ትምህርት ቀርቧል። በምዕራፍ 9 እና 10 በመጨረሻ አጠር ያለ ማጠቃለያ በመስጠት ይደመደማሉ። ከሁሉም ፍጻሜ በኋላ መጽሐፉ የመጨረሻ ማጠቃለያ በማቅረብ ይፈጽማል። የመጽሐፉ አጠቃላይ አካሄድ። ይህ መጽሐፍ እያንዳንዱ መሰረታዊ ጉዳይ መጀመሪያ በመጽሐፍ ቅዱስ አስተምሮ መሰረት የተሐድሶችን አስተምሮ ይመዝናል። ከዚያም እውነተኛውን ትምህርት ይገልጣል። በመቀጠልም በቀደምት ሊቃውንት አባቶች ትምህርት መሰረት እንደዚሁ ያደርጋል። በመጨረሻም በአጭር ማጠቃለያ ይደመደማል። በዚህ መጽሐፍ ላይ ከመጽሐፍ ቅዱስ በመቀጠል የቀደሙ ታላቅ ቤተክርስቲያን አባቶችን ትምህርቶች በየጉዳዮቹ ለምስክርነት የምንጠቅስባቸው ምክንያቶች ብዙዎች ሲሆኑ ዋና ዋናዎቹ የሚከተሉት ናቸው። አንደኛ፣ ተሐድሶች ራሳቸውን ሲጠሩ የቀደምት ሊቃውንት ልጆች ነን፣ እንዲሁም የጥንታውያን ሊቃውንት ትምህርት ተከታዮች ነን እያሉ ስለሚጠሩና እንደዚያ እንደሆኑ ለማስመሰል ስለሚሞክሩ በእርግጥ ትምህርታቸው እነርሱ እንደሚሉት በቀደምት አባቶች ትምህርት የሚደገፍና ከእነዚህ ያልወጣ ነው ወይንስ ተቃራኒ ነው የሚለውን ለማሳየትና የለበሱትን የማታለያ የበግ ለምድ መክፈፍ አስፈላጊ በመሆኑ ለዚህ ደግሞ ተሐድሶች ባሳተሟቸውና ባሰራጫቸውም በመጽሐፍቶቻቸው ያሉትን ይፋዊ ትምህርቶቻቸውን እነርሱም ከጠቀሷቸው ቀደምት አባቶች አስተምሮ ጋር ማስተያየት
ማየትና ማነጻጸር ተገቢ በመሆኑ ሁለት እነዚህን ቀደምት ኦርቶዶክሳውያን ቅዱሳን አባቶቻችንን ተሐድሶቹም የእነርሱን ንፋቄና ክደት የሚደግፉ አስመስለው ስላቀረባቸው እውነቱ የትኛው እንደሆነ በግልጥ እንዲታወቅ ለማድረግ የአባቶቻችንን እውነተኛ ትምህርት ማሳየት አስፈላጊ በመሆኑ። 3 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ አስተምሮችና ትውፊቶችን በጥንት በቀደመው ሊቃውንት አባቶች ዘመን እንዳልነበሩና በኋላ ዘመን ሲፈለጉ በኢትዮጵያ ብቻ የተጀመሩ ሲፈለጉ ደግሞ በ15ኛ መቶ ክፍለ ዘመን በአጼ ዘርዓ ያዕቆብ የተፈጠሩና በግድ የተጫኑ ነገሮች እንደሆኑ አስመስለው ስለሚያቀርቧቸው እነዚህ ነገሮች እነርሱ መናፍቃኑ እንደሚሉት ናቸውን? ወይስ ከጥንት ከነበሩት ከቅዱሳን ሊቃውንት አባቶች ዘመንም የነበሩ ትምህርቶችና ይትባሎች ናቸው የሚለውን እውነት ለማሳየትና በክርስቶስ የሰጠውንና በቅዱሳን ሐዋርያት የተሰበከውን የክርስትና ትምህርት የምንረዳበትና የምንገነዘብበት ድባብና መሰረተ እሳቤ በተግባር የምናየው ከሐዋርያት ጀምሮ በየዘመናቱ እየተነሱ ባስተማሩት በቀደምት ሊቃውንት አባቶች ትምህርት በመሆን ነው። የቤተ ክርስቲያን የእምነቷ መሰረት ቅዱሳት መጻሕፍት ናቸው። የቅዱሳት መጻሕፍትና ተረጓጉማቸውን የምንረዳበት መንፈስና መንገድ ግን እያንዳንዱ ሰው ለራሱ በመሰለው ደስ ባለው መንገድ ሳይሆን ከቅዱሳን ሐዋርያት ጀምሮ የተነሱ አባቶች በተረጎሙበትና በተረዱበት መንገድ ብቻ ነው። ከጥንት ጀምሮ ቅዱሳት መጻሕፍትና አባቶች ተብለው አብረው ተጫፍረው ይጠቀሱ የነበረው ከዚህ የተነሳ ነው። መጽሐፍ ቅዱሳዊ የሆነው የቤተ ክርስቲያን ትምህርት በየዘመናቱ ጠብቆ ለመዝለቁ ምስክሮቹም የቅዱሳን አባቶች ትምህርትና ሕይወት ናቸው። በየነገር ሃይማኖታዊ ጉዳዮች ላይ የእነዚህ ቀደምት አበው ምስክርነት አስፈላጊ የሚሆነው የቤተ ክርስቲያን እምነት ሳይለውጥና ሳይፋለስ መኖርን የምናገኘው የቀደምት አበው መሆኑ ነው። ተሐድሶች የእነርሱ ንፋቄ ደጋፊዎች እንደሆኑ አስመስለው ካቀረቧቸው ከጠቀሷቸው ታላላቅ ቀደምት አባቶች መካከልም የሚከተሉት ይገኙባቸዋል። ቅዱስ ዮሐንስ አፈወርቅ ጮራ ቁጥር 9 ገጽ 7፣ ጮራ ቁጥር 16 ገጽ 2፣ ጮራ ቁጥር 9 ገጽ 8። ቅዱስ አውሪዲሊስ ሊቀ ጳጳሳት ዘሮሜ ጮራ ቁጥር 32 ገጽ 6። ቅዱስ ዲዮናስዮስን መቅደስ የገቡ መናፍቃን ገጽ 151። ቅዱስ አትናቴዎስ መቅደስ የገቡ መናፍቃን ገጽ 122። ቅዱስ ጎርጎርዮስ ዘኖሲስ ጮራ ቁጥር 31 ገጽ 18። ቅዱስ ኤጲፋንዮስን መቅደስ የገቡ መናፍቃን ገጽ 49 121 እስከ 151። ቅዱስ ቄርሎስ መቅደስ የገቡ መናፍቃን ገጽ 64 ቁጥር 121። ቅዱስ ያሬድ ጮራ ቁጥር 6 ገጽ 20። ሆህተ ብርሃን መጋቢት 2002 ገጽ 7፣ ጮራ ቁጥር 12 ገጽ 7፣ ጮራ ቁጥር 13 የውጭ ሽፋን ላይ። የቅዱስ ያሬድ ከጠቀሷቸው መካከል ለአብነት የተወሰኑትን እንመልከት። ፍሬምናጦስ ለመሰረታት ማህበር ስያሜ ምንነት የሚያዋስኑትን ከፍሬምናጦስ ዘመን በኋላ 200 ዓመታትን ያህል ቆይቶ በዜማ የተደረሱትን የያሬድ ድርሰቶች ብሩሃን ገጾች የዓይናችንን መጋረጃ አስወግደን እስኪንያቸው። 1 እንተ ታነጸት በስሙ ወተቀደሰት በደሙ ወተአትበት በዕፀ መስቀሉ ጽዮን ቅድስት ቤተክርስቲያን መዓዛሆሙ ለቅዱሳን ጽሕር ንጽሕት አጋዚት እንተ አውዳ ስብሐት በደሙ ቤዛ ወማይ ዘውህዘ እምገበሁ አጥመቃ በዕፀ መስቀሉ አተባ ይቤላ ልዑል ለቅድስት ጽዮን አንሰ በደምየ ክቡር ቀደስኩኪ ጮራ ቁጥር 6 ገጽ 20። ትርጓሜ ቅዳሴ ማርያም ጮራ ቁጥር 7 ገጽ 6። ሊቀ ጳጳሳት ዘዲበ ሀገረ አበዊነ የሚለውን ንዑዳን አባቶች ተረጉሙት ይሉና ርዕስ ማለት አክሱም፣ ሀገር ማለት መላዋ ኢትዮጵያ በማለት ትርጓሜ ቅዳሴ ማርያም ይመልከቱ ከሚል ምሪት ጋር ማብራሪያ ይሰጡበታል። ጮራ ቁጥር 7 ገጽ 8። ቅዳሴ ሐዋርያትን ጮራ ቁጥር 8 ገጽ 30። ገድለ ሰማዕታትን ጮራ ቁጥር 12 ገጽ 24። ትምህርተ ኅቡዓትን ጮራ ቁጥር 6 የውጭ ሽፋን ላይ። አኮ ከመይትራይ አላ ከመይትሐለይ ውእቱ ዝንቱ መስቀል ምንጩን ባይናገሩትም ቃሉ የተወሰደው ግን ከትምህርተ ኅቡዓት ከተባለው የቤተ ክርስቲያን መጽሐፍ ነው። ሌሎች አበውን በጥቅሉ ሲጠቅሱ ይህም ሁሉ ሆኖ ከእግዚአብሔር ቃልና ከቅዱሳን አበይ የሕይወት ታሪክ እንደምንረዳው ጮራ ቁጥር 16 ገጽ 28። ገድለ ሰማዕታትን ከዚህም በተጨማሪ መልካ መልኮችን ጠቅሰዋል። ለምሳሌ መልካ ኢየሱስን ለእምብርትከን ጮራ ቁጥር 8 ገጽ 16፣ መልካ ሥላሴን ሆህተ ብርሃን መጋቢት 2002 ገጽ 20፣ መልካ ማርያምን ጮራ ቁጥር 26 ገጽ 12፣ ሰላም ለዝክረ ስምኪ ዘመንክር ጣዕሙን ከመልካ ማርያም ያለ መስሏቸው ነው ጠቃቅሰዋል። ከዚህም በላይ ደግሞ የደረሱባቸውን ያህል የመንደር ወጎችና ተረቶችም ሳይቀር ጠቅሰዋል። እንግዲህ እነዚህ ሁሉ ለንፋቂያቸውና ለእነርሱ አስተሳሰብ ድጋፍ ያገኙ መስላቸው ከመካከል
መዘው ማውጣት ይረዱናል ብሎ የጠቀሷቸው ናቸው። የሚገርመው ነገር ግን እነርሱ ያመቻቸው እንደዚህ የጠቀሷቸው የአባቶችን ትርጓሜያትና ትምህርቶች፣ ገድላትና መልክዓ መልኮችን፣ ሌሎችም አዋልደ መጻሕፍትን እንደገና መልሰው እንዲህ ሲሉ ጥላሸት ይቀባቸዋል። የሀገራችን አዋልደ መጻሕፍት በተለይ ከ15ኛ ምዕተ ዓመት ጀምሮ እንደ አሸን እየፈሉ መናፍስትን የሚያሞጋግሱ ሰው ለመዳን ወይም ለመጽደቅ ሲፈልግ ይድንበት ዘንድ ከእግዚአብሔር የሰጠውን የጌታችን ኢየሱስ ክርስቶስን ሳያምንና ሳይጠመቅ በእነዚህ መናፍስት አማካኝነት ሊድን እንደሚችል አዋልደ መጻሕፍቱ ያስተምራሉ። ጮራ ቁጥር 20 ገጽ 11 እስከ 12። በመቀጠልም አዋልድ የሚለው ስም ተአምራት፣ ገድላት፣ ድርሳናት፣ መልክዓት እየተባሉ በቅዱሳን ስም ለተሰየሙ መናፍስት የተደረሱና ወይም ለመናፍስት መሳቢያዎች መሳባት ለሆኑ መጻሕፍት የሰጠ ስያሜ ይሆናል ይላሉ። ጮራ ቁጥር 25 ገጽ 9። እንግዲህ ይህ ሳይፈጀኝ በእጄ ሲፈጀኝ በማንኪያ አይነት አካሄዳቸው በየቦታ የሚጠቀሙበት ቋሚ ስልታቸው ነው። ከመጽሐፍ ቅዱስም ሆነ ከቀደምት አበው መጥቀስ ብቻውን የትክክለኛነት መለኪያ ለመሆኑ ግልጽ ነው። ሰይጣንም ከመጽሐፍ ቅዱስ ጠቅሶ የቃሉን ባለቤት ኢየሱስ ክርስቶስን ሊፈትነው እስኪሞክር ድረስ ደፍሯልና ማቴዎስ ወንጌል ምዕራፍ 4 ቁጥር 6። የሰይጣን ግብረ አበሮቹ ዋና መገለጫ ጥቅሶችን አለቦታቸውና አላግባባቸው መጥቀስ፣ ትክክለኛ ሐሳባቸውን ለሰው አዛብቶና አበላሽቶ ማቅረብና ማሳሳት ነው። አንድ ይህን ሁኔታ የታዘበ ሰው የመናፍቃን አእምሮ ለቅዱሳት መጻሕፍት የተበላሸ ወይም ያልሆነ መልክ እንዲፈጥርና እንዲያሳይ የሚያደርግ እንደተበላሸና እንደዛገ መጥፎ መስታወት ነው ያለው ለዚህ ነበረ። ሐዋርያው ቅዱስ ጴጥሮስም የእግዚአብሔር ቃል እንዲሁ እያንዳንዱ እንዳሻውና እንዳገኘ የሚቆርሰው ሳይሆን ከፍተኛ ጥንቃቄ የሚያስፈልገው መሆኑን ሲናገር ሰው በጨለማ ስፍራ ለሚበራ መብራት እንደሚጠነቀቅ ይህን ቃል እየተጠነቀቃችሁ መልካም ታደርጋላችሁ። ይህ በመጀመሪያው እወቁ፣ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም በማለት በመንፈስ ቅዱስ ያስጠነቅቀናል። ሁለተኛ የጴጥሮስ መልእክት ምዕራፍ 1 ከቁጥር 19 እስከ 20። መጽሐፍትን ለራሳቸው የጥፋት ትምህርት ደጋፊ ለማድረግ ሲሉ የሚጠመዝዙና የሚያጣምሙ ስለመኖራቸው በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትና የማይጸኑትም ሰዎች ሌሎችን መጽሐፍት እንዲያጣምሙ እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ በማለት ገና ከጥንት አስቀድሞ ተነግሯልና። ሁለተኛ የጴጥሮስ መልእክት ምዕራፍ 3 ቁጥር 16። በመሆኑም የዚህ መጽሐፍ ዋና ዓላማ መጽሐፍ ቅዱሳዊ ሐዋርያዊ የሆነው አስተምሮ የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ ወይስ የተሐድሶቹ መሆኑ ጥርት ብሎ እንዲታወቅ ለማድረግ ነው። ከዚህም ጋር ተሐድሶች ራሳቸውን የጥንት ኦርቶዶክስ ነን በሚል ጭንብል የደበቁት ማንነታቸውና አስተምህሮታቸው ፕሮቴስታንታዊ እንጂ ኦርቶዶክሳዊ አለመሆኑ ፍንትው ብሎ እንዲታይ ለማድረግ ነው። ፕሮቴስታንቶች እስከሆኑ ድረስ ደግሞ ራሳቸውን በይፋ ፕሮቴስታንት መሆናቸውን መግለጽ እንጂ ግብሩን ወደው ስሙን ጠልተው አይሆንምና፣ ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ደግሞ ስሟን ወደው እምነቷን ጠልተው አይሆንምና ሚናቸው እንዲለዩ፣ ከዚህ በላይ ደግሞ ሌላው በሚገባ ውስጥ እምነታቸው ጥርት አድርጎ እንዲያውቃቸው ለማድረግ ነው። በዚህ መሄድ ያለባቸው ወደሚመስላቸው የእምነት ቡድን እንጂ በሃይማኖት ከማይመስላት ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን አንዳችም ነገር የሌላቸው መሆኑን ይገልጽ ዘንድ ነው። ይህም በእኛ ኃይል ሳይሆን የቃሉ ባለቤት በሆነው በራሱ በእግዚአብሔር ኃይል ይፈጸማል። ቅዱስ ጎርጎርዮስ ዘኑሲስ በክርክር ፈሊጥና በእውቀቱ ይመካ ለነበረው ኢኖሚየስ ለተባለው አርዮሳዊ ለጻፈው መጽሐፍ የመልስ መጽሐፍ ሲጽፍ መግቢያው ላይ ጠንካራ ለሆነ ሰውነት የአካል ክፍል የሆነች በጣም ትንሽ አካል ከመላው ሕይወት ጋር ካላት አንድነት የተነሳ ተቆርጦ ከወደቀና ከተለየ ከዚያም የተነሳ ብቻውን ከሆነ ከትልቅ አካል ይልቅ የበረታችና ኃያል ናት። ምክንያቱም ሕይወቷ ጠንካራና ሕያው ከሆነ ሰውነት ጋር የተዋሃደና ህብረት ያላት መሆኑ በማለት እንደገለጸው ነው። የተሐድሶች አስተምሮ ብለን የወሰነው በዚሁ ዓላማ መሰማራታቸውን ከጻፋቸው መጽሐፍትና የተለያዩ መጣጥፎች ርዕስ ጀምሮ በይዘቱ የገለጹባቸው መጽሐፍት ነው። በአጠቃላይ ራሳቸውን በይፋ ፕሮቴስታንት ነን ሳይሉ ወይም የሌላ እምነት ስም ለራሳቸው ሳይሰጡ በኦርቶዶክሳዊነት ተዋሕዶ ቤተክርስቲያን ሃይማኖት ውስጥ ያሉ መስለው ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢላማቸው አድርገው በተጻፉ መጽሐፍት ውስጥ ያሉት የተሐድሶች አስተምሮች ሆነው ተወስደዋል።
የታድሶችን አስተምሮ የወሰንባቸው መልስ የተሰጠባቸው የእነርሱ መጽሐፍትና መጽሔቶች፣ አንደኛ ጮራ መጽሔት ከቁጥር 1 እስከ 41፣ ሁለተኛ መጥቅ መጽሔት፣ 3 የተከበረ መክሊት፣ 4 በውኑ በማርያም ማመን ይገባልን፣ 5 ጦማረ ጽድቅ፣ 6 መሰረታዊ የክርስትና ትምህርት፣ 7 የለውጥ ያለህ፣ 8 መሰረታዊ የክርስትና እምነት መግቢያ፣ 9 ትምህርተ ድኂን፣ 10 ሆህተ ብርሃን፣ 11 መቅደስ የገቡ መናፍቃን፣ 12 ማጽድቅ ብሔራዊ